እንደምን አላችሁ ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። እንግዲህ እንደሚታወቀው ብዙ በሀገራችን ታሪካዊ ኩነቶች ላይ ብዙ ነገሮች ዲስከስ እያደረግን ያለ ነው። ተከታታይ ቪዲዮዎች እየተሰሩ ነው ያሉት። ዓላማውም ለህዝቡ ግንዛቤ መፍጠር ነው እና እኔ አሁን በምኖርበት አገር አውሮፓም እያለው ላይክ እንዴት እነዚህ አውሮፓውያን ወይ ደግሞ አሜሪካውያን ሌሎች ሀገሮችም እንዴት አድርገው ነው ስቴብል ሲስተም ሊፈጥሩ የቻሉት ሲባል የመጀመሪያው ነገር ሂስቶሪካል ኢቨንቶች ላይ በፋክት ቤዝድ በሆነ የስቶሪ ዶክመንቶች ስለተማመኑ የፈለገ ቢሆን የሆነ ሂስቶሪካል ኢቨንት ፋክትነቱ አይደበቅም። ሂስቶሪካል ኢቨንት ፋክትነቱ ከተደበቀ ያ ኢቨንት ካደረሰው ችግር በላይ በጀነሬሽኖች ውስጥ እያደረሰ ይቀጥላል። ለምሳሌ እንደዚህ አድርጋችሁ አስቡ። ሌትስ ሴይ ለቤታችሁ አንድ ሰው ገባ አብሯችሁ። እናንተ ጠረጴዛ ላይ የሆነ ብር አስቀምጣችሁ ነበር እንበል። ያ ሰውዬ መጣ፣
እዛ እንዳስቀመጣችሁ ብሩን ታውቃላችሁ። ከዛ በኋላ እናንተ ወይ ወደ ጓዳ ወይ ወደ ሆነ ቦታ ስትንቀሳቀሱ ያ ሰውዬ ብሩን ወሰደውን በል ወደ ኪስ ውስጥ አደረገው። ከዛ በኋላ መጣችሁ፣ ሰውየው ቻው ቻው ተባብላችሁ ሄዳችሁ፣ ብሩን ስትፈልጉ አጣችሁት። በዚህ ጊዜ ብሩን መጥፋቱ ያበሳጫችኋል። የራሳችሁ ገንዘብ ስለሆነ ያናድዳችኋል። ኦኬ። ከዛ በኋላ ምንድን ነው የምታደርጉት? ያንን ሰውዬ ነው የምጠሩት። ቅድም እዚህ ጋር ብር አስቀምጬ ነበር እና ያንን ብር አላየህም። አሁን በዚህ ጊዜ ይሄ ሰውየው ማለት ነው አዎ እኮ እንደ ይቅርታ አድርግልኝና ይቅርታ አድርጊልኝና ጠዋት እኮ ቁርስ አልበላውም ነበረ፣ ወይ ደግሞ ለትምህርት ቤት የምከፍለው አልነበረኝም፣ ወይ ደግሞ እንዲህ እንዲህ አልነበረኝም እና ያንን ገንዘብ እዚህ ጋር ሳገኘው በቃ ለዚህ ለችግሬ ወስጄ አዋልኩት ምናምን፣ በቃ ይቅርታ አድርግልኝ ምናምን ቢል ወይም ብሩን መውሰዶችን እያወቃችሁ እናንተ እያወቃችሁ አልወሰድኩም አላየውም፣ ልጅህ ወስዶት ሊሆን ይችላል፣ ልጅሽ ወስዳው ሊሆን ይችላል፣ ሰራተኛሽ ወስዳው ሊሆን ይችላል፣ ወይ ሰራተኛ ወስዶት ሊሆን ይችላል፣ የራስህን ንብረት አትጠብቅም እንዴ ምናምን ነገር ቢላችሁ የምትበሳጩት ብስጭት የትኛው ነው ሎድ የሚያደርገው? which one is gonna load? የመጀመሪያው አምኖ አዎ ስህተት ነው፣ እዚህ ጋር እንዲህ አይነት ችግር ነበረብኝ፣ መጠየቅ ነበረብኝ፣ ያንን ባለማድረግ ይቅርታ፣ ነገር ግን ከዚህ ወስጄ ለዚህ ችግሬ አውየዋለሁ ቢላችሁ ነው? ወይስ ደግሞ እዚህ ጋር አልወሰድኩም እያለ ኦኬ፣ እንደውም ይሄንን ሰራተኛ ልትሆን ትችላለች፣ ልጅ ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ምናምን ሊሆን ይችላል እያለ የሚፈጥርባችሁ እንትን ነው። which one is weight የሚያደርገው? weight የሚያደርገው ይሄ ሌላ ተቀጽላ ሲያመጣ መውሰዱ ሳያንስ ወይ ሰራተኛ ነው ወይ ልጅ ነው ወይ ጎረቤት ነው ወይ ዘመድ ነው ወይ እንደዚህ ነው፣ የራስን ብር አጠብቅም እንዴ ምናምን የሚለው ነገር በጣም ፊውሬስ እያደረጋችሁ እያበሳጫችሁ ጭራሽ ከዛ ሰውዬ ጋር ያለውን በጣም ኳራራል ውስጥ ነው የምትገቡ። ነገር ግን የሰራውን ነገር አምኖ ኦኬ ለዚህ ነው ያደረግኩት በቃ ይቅርታ ምናምን ነገር ቢላችሁ ለጊዜው ብትበሳጩ፣ ሌላ ጊዜ እንዲህ አይነት ነገር ሲያጋጥም ብትነግረኝ ይሻላል ትሉትና ከዛ በኋላ ምን ይፈጸማል ማለት ነው? እርቅ ይፈጸማል፣ ሰላም ይመጣል። ኦኬ ሰላም ይመጣል። ነገር ግን እዛ ጋር እየካደ ሌላ ነገር ኮቭሌት የሚያደርገው የሚጨማምረው ምናምን ነገር የሚያደርገው ምንድን ነው የሚያደርገው? ችግሩን እያባባሰው ነው የሚሄደው። ልክ እንደዚህ ውላ ይሄ ጥሩም ታሪክ መጥፎም ታሪክ በፈረንሳይ ውስጥ ተፈጽሟል፣ በእንግሊዝ ተፈጽሟል፣ በአሜሪካን ውስጥ ተፈጽሟል፣ በጀርመን፣ በጣሊያን፣ በየትኛውም ዓለም ተፈጽሟል። የተፈጸሙ ጥሩና መጥፎ ታሪኮችን ግን እነሱን ሪኮርድ በማድረግ ጥሮቹን በማስቀጠል ሌጋሲ በመስጠት መጥፎቹን ደግሞ ኮሬክት በማድረግ ነው ዛሬ አውሮፓ እንደዚህ ስቴብላይዙ ነው የምትመለከቱት፣ አሜሪካም እንደዚህ ስቴብላይዙ ነው የምትመለከቱት። አሁን እዚህ ዋሽንግተን ዲሲ ሄዳችሁ ብትመለከቱ ጆርጅ ዋሽንግተን በእንትኖች ላይ በስሌቨሪዎች ላይ እነዚህን ስሌቨሪዎች ሂድና አባርልኝ፣ አጥፋልኝ፣ ማየት አልፈልግም ምናምን እያሉ ለአባታቸው ከምናምን ጋር የተጻጻፉት ደብዳቤ እዛ ተቀምጧል ቁጭ ብሎ። እሱን ጥቁሩ ያያል፣ ነጩ ያያል። it was just history once upon a time. right now ነጩም ያንን ማድረግ አይችልም፣ ጥቁሩም ደግሞ ይሄ ተደርጎብኛልና ነጩን እንደዚህ ላድርግ ሊል አይችልም። በቃ በህግ ታስሯል። ያ ህግ ደግሞ የሰዎች እኩልነት፣ ኖ ሞር ስሌቨሪ፣ ኖ ሞር ላይክ ኦፕሬሽን፣ ኦፕሬስ የሚደረግ ፒፕል የለም። ስለዚህ እንደዛ ተደርጎ ነው የሚደረገው እንጂ እዛ ጋር ጆርጅ ዋሽንግተን እኮ ቅዱስ ነበሩ፣ ለነጮችም ቅዱስ ነበሩ፣ ለጥቁሮችም ቅዱስ ነበሩ እየተባለ ቢነገር ግን እሳቸው ኦፕሬስድ ያደረጉት ወይ ደግሞ ፐኒሽ ያደረጉት የጥቁሮች ግሩፕ እስካሁን እያመፀ ነው የሚቀጥለው። አይቀበልም። ስለዚህ በትክክለኛው ነገር ላይ መተማመን፣ ያንን ተማምነን ለነገ ኮሬክት ማድረግ፣ ይሄ የሰለጠነ ሰው የሚያደርገው። በእኛ ሀገር ሴናሪዮ ግን አንድ መጣጥፈኛ ነኝ የሚል ይመጣል። ከዛ በኋላ እሱ እየጣፈ
ሌሎች አንደኛውን ግሩፕ ሲያስፈነጥዝ ሌላኛው ግሩፕ ደግሞ ቁስሉ ያመረቀዝበታል። ዘፋኞች አሉ በዚህ በኩል የሚያስተጋቡ፣ በዚህ በኩል ድራማ ሰራተኞች አሉ የሚያስተጋቡ። ኦኬ። ብዙ የሀገራችን ወንድሞቻችን ቁስላቸው እየተነካ ቁስላቸው እየመረቀዘ ምን ይሆናሉ? በዛ ነገር አይስማሙም፣ ወደ ኮንፍሊክት ይገባሉ። ውጣልኝ ከዚህ መሬት፣ እዚህ ጋር አትቀመጥልኝ፣ እኔ በቃ የራሴን ሀገር ነው መመሰረተው ይላል። እስከዚህ ድረስ ያስኬዳል ማለት ነው። ስለዚህ እነዚህ ሰዎች በአጠቃላይ የፕሮብሌሙ አካላቶች ናቸው እንጂ የመፍትሄ አካላቶች አይደሉም። የመፍትሄ ሰው ትክክለኛውን ታሪክ ያስቀምጣል። ከዛ ይቅር መባል ያለበት ግሩፕን ይቅር ያባብላል። ከዛ ህገ መንግስት ሰዎችን እኩልነት ሊያመጣ የሚችል ህገ መንግስት ስታብሊሽ እንዲደረግ ስራዎች ይሰራል። ከዛ በኋላ በዛ መሰረት የህዝቦች ነፃነት ይታወጃል። ህዝቦች ነፃ ደግሞ ከሆኑ በሀገራቸው ከሰሩ ከተመራመሩ ሳይንስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ኢንጂነሪንግ፣ ኢኮኖሚክስ እነዚህን ነገሮች ደግሞ ኤክሰርሳይዝ እያደረጉ ከሰሩ ዓለም ከተደረሰበት ቦታ መድረስ የማይቻልበት ጉዳይ ነው። ኦኬ I used to work like in engineering. I'm still working in engineering field. Okay. ኢንጂነሪንግ እዚህ አሜሪካን ውስጥ አለ፣ በጣም አለ የሚባል ቴክኖሎጂ ውስጥ ገብቼ ይሰርቻል። እኛ የማንረዳው ፊዚክስ እነሱ የሚረዱት ፊዚክስ የለም። እኛ የማንረዳው ኬሚስትሪ እነሱ የሚረዱት ኬሚስትሪ የለም። ኦኬ። እኛ የማንረዳው ማት እነሱ የሚረዱት ማት የለም። ነገር ግን ምንድነው ትክክለኛ ፖሊሲ ስላላቸው፣ ላቦራቶሪ ስላላቸው፣ ፋይናንሰሮች ስላሏቸው በአግባቡ ጭንቅላታቸውን ከተፈጥሮ ጋር ኮሚኒኬት እያደረጉ ሪሰርች ስለሚሰሩ ይኸው ልዩነታችን እንዲህ ነው በማይባል ደረጃ እነሱ ላይ ሆነው አሁንም እኛን ይረዳሉ ያሉት። እኛ ሀገር ግን እየተኳሸን ያለን፣ ልናኳሻ ይገባል። የህዝብ ሪሶርስ ጉልበቱ፣ ቲንኪንጉ ያለው ኬፓቢሊቲ በአጠቃላይ should be utilized። ያ ዩቲላይዝድ በሚደረግበት ጊዜ ሀገር ማደግ የሚችለው ነው። ኦኬ። ከዚህ ውጪ የሀገር እድገት ሰላም ምናምን የሚባለውን ነገር እንትን አትበሉ። ስለዚህ ወደ ነገር የሚከቷቸውን የሚቆሰቁሷቸውን አጉል ሽልላና ፉከራ በአንዱ ብሔር ላይ በሌላኛው ብሔር ላይ የሚያስተምሯቸውን አንዱ ብሔር አናሳ አንደኛው ብሔር ትልቅ አንደኛው ምናምን የሚያደርጓቸው ሰዎች በአጠቃላይ የእያንዳንዱ ግለሰብ ጠላቶች እንደሆኑ ነው መረዳት ያለባቸው። ችግር ፈጣሪዎች እንደሆኑ ነው መረዳት ያለባቸው እንጂ እነሱን አክኖሌጅ በማድረግ የተሳሳቱ እውራን ሰዎችን እየተከተላችሁ ጉድጓድ በገቡ ቁጥር እናንተም አንድ ላይ ጉድጓድ ውስጥ መውደቅ ያለባቸው። so there should be one step ahead መቻል አለብን እንደሰለጠነ ሰው። ኦኬ። ዓለም እንደደረሰበት ደረጃ እንድንደርስ አንድ ስቴፕ መሄድ አለብን። ማንም ሰው በሰራው ስራ ልናመሰግነው፣ ጥሩ ስራ ከሰራ፣ ጥሩ ያልሆነ ስራ ደግሞ ከሰራ እዚህ ጋር ድክመት ነበረበት ይሄ ድክመት ነው ብለን ኮንፌስ ልናደርግ ግድ ይለናል። ይህንን ማድረግ ስንችል ነው ትክክለኛ ጠንካራ ሀገር ልንፈጥር የምንችለው። ኦኬ። ይህንን እንደ ምግብ አድርገን ከተነጋገርን አሁን ደግሞ የምናወራው የ21ኛው ክፍለ ዘመን የኢትዮጵያ ፖለቲካ እና የኢትዮጵያ ፖለቲካ ታሪክ ምናምን ነገር እነሱን እናያቸዋለን። እዛ ላይ ያሉ አንኳር ፖይንቶች እንትን እናደርጋለን ማለት ነው። እና የ21ኛው ክፍለ ዘመን የኢትዮጵያ ታሪክ እንግዲህ ሞሮርለስ የሚጀምረው ከአፄ ምኒልክ ያው ሞት በኋላ ነው ማለት ነው። ወይ ደግሞ አፄ ምኒልክ ታመው የነበረ ጊዜ ነው። ባዮሎጂካሊ አፄ ምኒልክ ሁለት ልጆች ነው ያሏቸው፣ ሁለቱም ሴቶች ናቸው። አንደኛዋ ሸዋረገድ ነች፣ ሌላኛዋ ደግሞ ዘውዲቱ ነች ማለት ነው። ሸዋረገድ ታላቅየዋ ነች። እቺ ሸዋረገድ የወሎ ንጉስ ሚካኤል የሚባሉት ድሮ አሊ የነበሩት ማለት ነው። የእሳቸው ሚስት ነበረች ማለት ነው። ከእሳቸው እያሱ የሚባል ወይ ደግሞ ልጅ እያሱ የሚባል ተወልዷል ማለት ነው። ልጅ እያሱ ብዙ ጊዜ ከሚኒሊክ ጋር ኢንተራክሽን ነበረው ምናምን ነገር ይባላል። ነገር ግን ሚኒሊክ በታመሙ ጊዜ
ሜይ ቢ 19 20 18 ዓመት ወደዛ አካባቢ ነው የሚሆነው። ልጁ ጀስት ገና ወጣት ነው ያለው ማለት ነው። አሁን እዛ ጋር በደንብ እንትን ብለን ልናተኩር የሚገባው ነገር ምንድን ነው? አባትየው ንጉስ ሚካኤል ማለት ነው ድሮ አሊኒ ነበሩት፣ ሙስሊም ናቸው። ን እሳቸውን ወደ ክርስቲያንነት ኮንቨርት እንዲሆኑ ያደረጓቸው አፄ ዮሐንስ ናቸው። አፄ ዮሐንስ ናቸው። እሳቸው ከቱርኮች ጋር ግንኙነት ነበራቸው፣ አሊ እያሉ ማለት ነው። ንጉስ አሊ ወሬቨር እያሉ ከቱርክ ጋር ግንኙነት ነበራቸው። ያንን ግንኙነታቸውን አፄ ዮሐንስ ያውቃሉ። አፄ ዮሐንስ መጥተው ግን ወይ አላሰሯቸውም፣ ወይ ፐኒሽ አላረጓቸውም፣ ወይ ከስልጣን አላባረሯቸውም። እንደዚህ አይነት ነገር አላረጓቸውም። ግን ምን አድርጓቸዋል ማለት ነው? አንተ ከቱርክ ጋር ይህንን ስብጥር የምትሰራ ከሆነ ይህ ሀገር በአረቦች ቁጥጥር ስር ይወድቃል ይሉታል ማለት ይሉታል። በአረቦች ቁጥጥር ስር ይወድቃል። ስለዚህ አገሪቷ በሙሉ የነሱ ነው የምትሆነው። ይህንን ስራህን ልትተው ይገባል ሲባል እሳቸው ይሄ የሚሆን ከሆነ አገሬ ችግር ውስጥ የምትገባ ከሆነ ነው አውል ኩዊት ከቱርኮች ጋር ያለኝን ግንኙነት አቆማለሁ፣ ኖት ኦንሊ ዛት እኔ ራሴ ክርስቲያን ሆናለሁ ብሎ ክርስቲያን ሆኖ ንጉስ ሚካኤል ተባሉ ማለት ነው። ኦኬ ንጉስ ሚካኤል ተባሉ። አሁን እዚህ ጋር ንጉስ ሚካኤል አምነውበት ነው ንጉስ የሆኑት እንትን ንጉስ ሚካኤል የሆኑት ወይስ ደግሞ በአፄ ዮሐንስ ፕሬዠራጅ ተደርገው ነው? ይህንን እሳቸው ንጉስ ሚካኤል ነው የሚያውቁት። አሁን እኔ ግን ታሪኩን በደንብ አድርጌ ናሬት በማደርገው ጊዜ ምንድን ነው አንደርስታንድ እያደረግኩኝ የመጣሁት እኔ ድሮ ሙስሊም ነበርኩኝ፣ ክርስቲያን ያደረጉኝ አፄ ዮሐንስ ናቸው የሚል እንድምታ ለልጅ ኢያሱ አባትየው ያስተማሩት ይመስለኝ ቢካዝ ላይክ ልጅ ኢያሱ ወዲያው ላይክ የክርስቲያን ምናምን ኦብሴሽን እንትና ዳይሬክሽን አላሳየም። ቀጥታ ያደረገው ምንድን ነው? ከሀረር፣ ከአፋር፣ ከሱማሌ ምናምን ከነሱ ጋር በጣም ከፍተኛ ግንኙነት መፍጠር ጀመረ። ኢቨን ከቱርኮች ጋርም ግንኙነት መፍጠር ጀመረ። ሲያሰራ የነበረው ደግሞ ቤተክርስቲያን ያሰራል፣ መስጊድ ያሰራል። እንደዚህ አይነት ነገር ነበረ። አሁን ንጉስ ሚካኤል የንጉስ ሚካኤል ልጅ ማለት ነው ላይክ ልጅ ኢያሱ እኔ አሁን የፈለገውን ማመን ይችላል። እኔ ለእኔ ችግር የለብኝም። አሁን በወቅቱ ኢትዮጵያ ላይክ እንደ ይሄ ዋናው ገቨርንመንት የገቨርንመንቱ አካል ለመሆን አንድ ሰው የኦርቶዶክስ ቤተክርስቲያን አባል መሆን አለ በወቅቱ ማለት ነው። በወቅቱ ይህ ትክክል ነው አይደለም፣ ዘመኑ ያመጣው ነገር ነው። ዘመኑ ያመጣውና ፓወር የያዙ ሰዎች ናቸው። ስለዚህ የሃይማኖት እኩልነት ነበረ ነው አልነበረም? ሰዎች በሃይማኖታቸው ሰግሪጌት ይደረጋሉ? አዎ ይደረጋሉ፣ ትክክል ነው። ስለዚህ ያ ስለነበረ ን የእሱ እንቅስቃሴዎች በአጠቃላይ ምንድን ነው አልተወደዱም ማለት ነው። በክርስቲያኖቹ ሰዎች ምናምን መካከል አልተወደዱም። እሱ ክራውን አላረገም። ያው አፄ ምኒልክ ከሞቱ በኋላ ነው እንግዲህ አሁን እነዚህ አንዳንድ ነገሮች እየነገርኳቸው ያለው። መጨረሻ ላይ ምንድን ነው የሚሆነው? ስላይክ እነዚህ ሸዋ ውስጥ የነበሩ የኦርቶዶክስ ኤሊቶች፣ የፖለቲካ ኤሊቶች ዋሬቨር እሱን አልፈለጉትም። ከዛ ስላልፈለጉት ምንድን ነው የተደረጉት? ፊታውራሪ ሀብተ ጊዮርጊስ አሉ። በሳቸው ድጋፍ ተደርጎ እሱ በቃ ከስልጣኑ ተባረራል ተባለ። ከዛ በኋላ ተባረራል ከተባለ በኋላ ዘውዲቱ እንድትነግስ ተደረገ ማለት ነው። እንደ አውሮፓውያን አቆጣጠር በ1916 ማለት ነው። በኢትዮጵያ ወደ 1908 አካባቢ ማለት ነው። እንድትነግስ ሲደረግ ንጉስ ሚካኤል ወደ 80 ሺህ የሚሆን ወታደር ከወሎ ይዘው ሊዋጉ ሲመጡ እንትና ያዛቸው ማለት ነው። ፊታውራሪ ሀብተ ጊዮርጊስ ያዛቸው፣ ማረካቸው፣ ተሸነፉ። ከዛ ያንን አየ፣ እሱ ጠፋ። ልጅ ኢያሱ ማለት ነው። እሱ ዲሳፒር ካደረገ በኋላ
አባትየው ያው ተያዙ። ተይዘው የሆነ ሐይቅ አካባቢ ተወስደው ታሰሩ። ከዛ ታስረው ከሐይቅ ደግሞ አውጥተው ሌላ ቦታ ወስደው አሰሯቸው። መጨረሻ ላይ በእስር እያሉ ያው ህይወታቸው ታልፋለች ማለት ነው። ግን ከዛ ጊዜ ጀምሮ እሱ ልጁ ጠፍቶ ነበር የነበረው። መጨረሻ ላይ ኃይለ ሥላሴ እንግዲህ የኃይለ ሥላሴ አባት ራስ መኮንን እሳቸው በአድዋ ጊዜ የተዋጉ ናቸው። የሸዋ ኤሊት ናቸው። ከእንደገና ከሚኒሊክ ጋር የእንትን ዝምድናም አላቸው። የሆነ አንድ ላይን ላይ ነው የሚመጡት። ላይክ አያት ላይ ይሁን ቅድመ አያት ላይ የሆነ ቦታ ብቻ ይገናኛሉ፣ ግንኙነት አላቸው። ን እሳቸው ያው በኦሮሚያ ክልል ስፔሻሊ በሀረር ምናምን ሀገር አካባቢ ጦር የነበረውን የዛን ጊዜ አሸንፎ ስለነበረ የሀረር አስተዳዳሪ ናቸው። ኃይለሥላሴ ደግሞ እዛ ነው የተወለዱት። እዛ ከተወለዱ በኋላ አደጉ። ወደ አዲስ አበባ ደግሞ ሬጀንት ሆኖ ነው መጡ ማለት ነው። እንደ እንትኑ ነው እንደ አገልጋይ ምናምን ነገር ሆኖ መጡ። ን ዘውዲቱ እስከ 1930 ድረስ እንደ ኤሮፓያን አቆጣጠር ማለት ነው፣ ወር በኢትዮጵያ እስከ 1922 አካባቢ እስከዛ ድረስ ነግሳ ነበር። መጨረሻ ላይ የእሷ ጦር እና የኃይለ ሥላሴ ጦር የኃይለ ሥላሴ ከአባታቸው እንትን ያሉት ማለት ነው አንቸም የሚባል ጦርነት ተደርጎ በዛ በአንቸም ጦርነት ይሸነፋል ማለት ነው። የእሷ ጦር ይሸነፋል። ይህን የእሷ ጦር ከተሸነፈ በኋላ ዘውዲቱ ኮንስፓየርድ በሆነ መንገድ ሞታ ነው የምትገኘው ማለት ነው። ሞታ ነው የምትገኘው እና ላይክ ማን የገደላት ማን አልገደላትም ላይክ ስቲል አንደር ኮንስፓይራሲ ነው። እንዴት ነው የሞተችው? ግማሾቹ ደንግጣ የሚለዋሉ፣ ግማሾቹ ፖይዝን ዱና የሚለዋሉ፣ ዋሬቨር ብቻ ብዙ እንትኖች ነበሩት። መጨረሻ ላይ እሷን ሞት ተከትሎ በ1930 ወይ ደግሞ በ22 በኢትዮጵያ ዓመተ ምህረት ማለት ነው በዛ አፄ ኃይለሥላሴ የኢትዮጵያ ንጉሠ ነገስቱ ነው ተሾሙ ማለት ነው። ኢንክሮኔሽን ሲደረገ ወይ ደግሞ የንጉሠ ነገስቱ እንትን በሚደረግበት ጊዜ በጣም ብዙ ሰዎች ነበር የተጠሩት ከውጭ ሀገር። ወደ ብዙ ሚሊዮን ዶላር የፈጀ እንትን ነበር ስርዓት ነበር የተካሄደው። ከዛ እሳቸው ንጉሠ ነገስት ሆኑ። ንጉሠ ነገስት ከሆኑ በኋላ በዛው በ1930ዎቹ ውስጥ አካባቢ ልጅ እያሱ ይያዛል ማለት ነው። ከተያዘ በኋላ ይታሰራል። ከታሰረ በኋላ እርሱም ኮንስፓየርድ በሆነ መንገድ ምን ይሆናል ማለት ነው ይሞታል፣ ወይ ደግሞ ይገደላል እንበለው ይሞታል። ግን ኮንስፓየርድ ነው ስቲል። አንዳንድ ሰዎች ገሌ ገደለው ምናምን ነገር የሚለው አሉ፣ ግን አንደር ኮንስፓይራሲ ነው። ስለዚህ በዛ የተነሳ አፄ ኃይለሥላሴ ስልጣን ላይ ከመጡ በኋላ ነው የልጅ እያሱ እንትን የሚመጣው ማለት ነው። ን ልጅ እያሱ አንዳንድ ሪፎርሞች አድርጎ ነበረ ድሮ። ያንን የማይቀበሉ ሴንትራል መንግስቱ ላይ የነበሩ ምናምን የሚባሉ ብዙ ሀተታዎች አሉ። ከእንደገና ደግሞ ያው ልጁ ያከናወናቸውም ነገሮችም አሉ። ነገር ግን በዛ ዘመን በሀገሪቷ ይህ ነው የሚባል እምብዛ እንትን አልተደረገም። ነገር ግን ልክ ኃይለሥላሴ ከመጡ በኋላ 1931 ላይ በፈረንጆች ማለት ነው አቆጣጠር በዛ የኢትዮጵያ ኮንስቲቱሽን ይጻፋል። እንግዲህ ከ14ኛው ክፍለ ዘመን ጀምሮ እስከ ኃይለሥላሴ እስከመጡ ዘመን ድረስ የኢትዮጵያ ህገ መንግስት የነበረው ክብረ ነገስት ነው የነበረው። ክብረ ነገስት ደግሞ ከየት እንደተጻፈ እናውቃለን። ከአርመን፣ ከአረብ፣ ከግብፅ ከነዚህ እንትኖች ተውጣጣ እንትን ነው። ስለ ንግስተ ሳባ ቢያወራም ታሪኩ ግን በጣም ብዙ ኮንስፓየርድ የሆኑ ነገሮች አሉ፣ ግልጽ ያልሆኑ ነገሮች አሉ። ታሪኮቹ ላይ አንዳንድ ዊች ክራፍትም ምናምን የሚመስሉ ማለት ነገሮች አሉ። ኤኒዌይስ ላይክ ያ ነገር በኢትዮጵያ ውስጥ ኢንፍሉዌንስ ሲያሳድር ነበር። አሁን እንደኔ ያለኝ ግምጋሜ የንግስተ ሳባ ታሪክ የኢትዮጵያ ታሪክ ሆኖ እያለ የአክሱማውያን ታሪክ ሆኖ እያለ ኦሪጂናል ታሪኩ ከኢትዮጵያውያኖች ጠፍቶ እንዴት ከግብፅ በኩል ሾልኮ ወደኛ ሊመጣ ቻለ የሚል አስተሳሰብ አለኝ።
ያ ደግሞ በኢትዮጵያ ማህበረሰብ ላይ በሪሊጅን በማህበረሰቡም ማህበረሰባዊ አሴቶችን በመገንባት ከእንደገና ደግሞ ሂውማን ሪሶርስ ዩቲላይዜሽን የተለያዩ ነገሮች የገቨርናንስ ስትራክቸር እነዚህ ነገሮች በማነት ኔጌቲቭሊ አፌክት አድርጎታል የሚል እምነት ነው ያለኝ በእኔ እይታ። ምክንያቱም ኢትዮጵያ ከ13ኛው ክፍለ ዘመን ወደ ላይ ጀምሮ ያላት ታሪክ በአጠቃላይ የሽኩቻ፣ የረሃብ፣ የጦርነት፣ የምናምን እንዲህ አይነት ነገሮች ናቸው እንጂ በአርት፣ በስነ ጽሁፍ፣ በቴክኖሎጂ፣ በሳይንስ፣ በተለያዩ ነገሮች እንደዚህ አድጋ በጂኦፖለቲክስ አድጋ በኢንፍሉዌንስ አድርጋ ቀይ ባህር ውስጥ ሄዳ ምን ብላ ድሮ የነበራት የአክሱም ሌጋሲ ማስቀጠል የቻለ ነው ብዬ አላምንም። አይደለም ደግሞ ታሪኩ የሚያሳየው አይደለም። ዴርፎር የዛ የክብረ ነገስት ኮንትሪቢሽን ብዙ ነው። ነገር ግን እሱን ምን ያስደረጉ አፄ ኃይለስላሴ እንዲቆም አስደረጉ ማለት ነው። ክብረ ነገስትን ሲያስቆሙ ግን እዛ ምንድን ነው ያሉት? ስልጣን የሚተላለፈው እንትን ነው በቃ በንጉሱ ብለድ ላይን ነው የሚተላለፈው ብለው ነው በደንብ በቃ ዲክሌር ነው ያደረጉት ማለት ነው። ስለዚህ እሳቸውና በእሳቸው ልጅ መካከል ነው የሚሄደው ስልጣን ማለት ነው። እና እሳቸው ደግሞ ክብረ ነገስት ናቸው፣ ንጉሰ ነገስት ናቸው፣ አይነኩም፣ ምን አይሉም ምናምን፣ አብሶሉት ሞናርኪ ናቸው፣ ዩኒተሪ ሲስተም ነው የሚያራምዱት። ይህንንና ይህንን የሚመሳሰሉ ነገሮች እንትን ብለዋል። እዚህ ጋር አሁን እኔ ኩዌሽን የማደርገው ነገር ምንድን ነው? ኃይለስላሴ ፈረንሳውያኖች ያስተምሯቸው ነበረ። ንጉስ ከመሆናቸውን በፊት አውሮፓ ውስጥ እየሄዱ ስለ ኢትዮጵያ ብዙ እንትኖች ያደርጉ ነበረ። አውሮፓ የደረሰበትንም ደረጃ አይተዋል። ፊውዳሊዝም የለም አሁን አውሮፓ እሳቸው በሚሄዱበት ጊዜ ማለት ነው። ፊውዳሊዝም የሚባል አይነት ስርዓት የለም። የነበረው ሞቢሊቲ ብዙ ነው። አሁን ስለ ፍሬንች ሪቮሉሽን ያውቃሉ ብዬ አስባለሁ። እንግሊዞች የደረሱበት ደረጃ፣ ስዊዘርላንድ፣ ፈረንሳይ እነዚህ የደረሱበትን ደረጃ ያውቃሉ ብዬ አስባለሁ። ይህንን እያወቁ እንዴት እንደዛ አይነት ህገ መንግስት ጻፉ የሚባለው ነገር ደግሞ አሁን ምንድነው የሚሆንብኝ? እርስ በራሱ ነው የሚጠረስብኝ። አምናት ክሊር ዊዝ አሁን ያንን ህገ መንግስት ይዘው አውሮፓ ውስጥ ብዙ ጓደኞች ነበሯቸው። አሜሪካን ሀገር ውስጥ ብዙ ጓደኞች ነበራቸው። እንደዚህ በዲፕሎማሲ ብዙ ኢንተራክሽን የነበራቸው ግን ብዙም ሳይቆዩ በ1928 ወይ ደግሞ በፈረንጆች በ36 የዛ ጣሊያን ተመልሶ መጣ ማለት ነው። እንግዲህ ድሮ እንደተነጋገርነው ላይክ አድዋ ጦርነት ላይ ጣሊያን ከኤርትራ መውጣት ነበረበት። ያንን አጥንቶ ሰርተን ብዙ አይተነዋል። እዛ ጋር የተፈጠሩ ክፍተቶች፣ በአፄ ምኒልክ ጊዜ የተፈጠሩ ማዕት ክፍተቶችን አይተናል። አፄ ምኒልክ እንግዲህ ጣሊያን ኤርትራ ላይ ቁጭ የሚል ነው የመሰላቸው ነው። እሳቸው በእሳቸውም ዘመን መጥቶ በትግራይ ውስጥ ምናምን ነገር ይዋጋ ነበረ። ኋላም ላይ አድዋ ጦርነት ላይ ከተደረገ በኋላ የውጫሌ ስምምነትን ተቀብያለሁ አለ። ኦኬ ተቀብያለሁ አለ። ከዛ ሂዶ ኤርትራን መግዛት ጀመረ። ኤርትራን ከገዛ በኋላ ደግሞ ራሱን አጠነካክሮ መሳሪያውን ሰብስቦ ምን ብሎ ምን አደረገ ማለት ነው? ኢትዮጵያን ለመውረር መጣ። በሁለት በኩል ነው። አንድ በኖርዝ በኩል ነው፣ ሁለተኛው ደግሞ በሶማሌ በኩል ነው። እዛ በሶማሌ በኩል የተደረጉ ነገሮች ምንድን ነው? ሶማሌ ውስጥ የነበሩ ማህበረሰቦች የኃይለስላሴን አድሚኒስትሬሽን የማይቀበሉ ብዙ ነበሩ። ሀረር ውስጥ ራሱ የኃይለስላሴ በሚመጡበት ጊዜ ብዙ ሪፎርሞች ጠብቀው ነበረ። እነሱ አልተደረጉላቸውም። በዛ ፍርስትሬት አድርገዋል። በዛ በኩል የነበሩ ግን እነሱም አንዳንድ ለጣሊያን የፈጠሩት ክፍተቶች ነበሩ። ጣሊያን በሁለቱ በኩል አድርጎ ገባ። ከዛ በሁለቱ በኩል አድርጎ ሲገባ የዛን ጊዜ ጃፓን አፕሩቭ አድርገዋለች መግባቱን ማለት ነው። እንግሊዝ አፕሩቭ አድርገዋለች መግባቱን። ፈረንሳይ አፕሩቭ አድርገዋለች። እነዚህ ሀገራቶች የጣሊያን ወደ ኢትዮጵያ ውስጥ ገብቶ መውረሩን አፕሩቭ አድርገዋል። በቃ ኦኬ ጀጎሄድ በቃ ኮሎኒ አድርግና እነዚህ ግዛቸው ብለዋል። ኦኬ አሜሪካን እና ሜክሲኮ
ተቃውሞታል። ስፔሻሊ አሜሪካ ስትሮንግሊ ተቃውመዋለች። ሁለተኛው ማለት በጣም ስትሮንግሊ ተቃውመዋለች። እንደውም እነዚህ የብላክ አፍሪካን አሜሪካንስ እዚህ የነበሩት ኢትዮጵያ ሂደን እንዋጋለን ብለው እስከ መመዝገብ ሁላ ደርሰው ነበር። ነገር ግን አሜሪካ ኒውትራል ነው መሆን የምፈልገው በጦርነቱ በሚል አሜሪካ ጦርነቱ ውስጥ እንዳይገቡ አድርጋቸዋለች ማለት ነው። አሁን እንግሊዝና ፈረንሳይ ለምንድን ነው ጣሊያንን የደገፉት የሚለውን ስንመለከት አሁን ጣሊያንና ናዚ ጀርመን ከሂትለር ጋር ማለት ነው ሪሌሽንሽፕ ሊኖሯቸው ይችላል። ሂትለር አሁን ምንድን ነው እንግሊዝንም ፈረንሳይንም ሁሉንም ሊወራቸው ነው እየተዘጋጀ ያለው። በዛ ዝግጅት ማለት ነው ጣሊያን ለሂትለር እንትን እንዳትል አላይ እንዳትሆን ወይ ደግሞ ከእሱ ጋር ተባባሪ እንዳትሆን በቃ ኢትዮጵያን በቃ ውሰጂ ምናምን በቃ እኛ ሰተንሻል ምናምን ብለው ነው ሁለቱም አፕሩቭ ያደረጉላት ማለት ነው። በዚህ ታይም አፄ ኃይለስላሴ ከኢትዮጵያ የነበሩ አንዳንድ ለእርሳቸው ኮስት መሸፈን የሚችሉ ወርቅ ምናምን አይነት ነገር ጭነው በባቡር አድርገው በጅቡቲ ምናምን ነገር አድርገው ሰርገው ወደ እንግሊዝ ሄዱ ማለት ነው። እዛ እንግሊዝ ሄደው ለሊግ ኦፍ ኔሽን ዲፕሎማሲያዊ ስራ ለመስራት ሞክረው ነበር። ሀገር ትወራለች፣ እንደዚህ ነው ምናምን ነገር ይሉ ነበር። ነገር ግን ኖባዲ ሊስን ኃይለስላሴ ማንም ሊስን አላረጋቸው። ምክንያቱም እነሱ ምንድነው ሲያደርጉ የነበረው የራሳቸውን ስራ ነው ሲሰሩ የነበረው ማለት ነው። ስለዚህ ኃይለስላሴ እዛው እንትን ሆነው የሆነ ቤት ውስጥ እዛው እንግሊዝ ይኖሩ ነበር ማለት ነው። እንግሊዝ በሚኖሩበት ጊዜ እዚህ የነበሩ ተዋጊዎች ነበሩ፣ አርበኞች ነበሩ። እነሱ ጣሊያንን በሚችሉት ሁኔታ በተለያዩ አውዶች ላይ ሊመክቱት ሊዋጉት ምናምን ነገር ሞክረዋል። ግን እዛ ላይ ትልቅዬ ፊገሩ ነው የሚመጣው በላይ ዘለቀ ነው። እና በላይ ዘለቀ በጎጃም ውስጥ የነበረ ወጣት ነው። እና ይህ ወጣት ጣሊያኖችን እንትን በሚመለከትበት ጊዜ ወረራን በሚመለከትበት ጊዜ የአገሬውን ወጣቶች በማስተባበር ጠበንጃም ምንም አንዳንድ ነገሮች ራሱ ከጣሊያን በመቀማት ማለት ነው። ከጣሊያን በመቀማት ምን በማለት ያንን ሰብስቦ አርበኛ ሆኖ ሲዋጋ ነው የነበረው ማለት ነው። ኃይለስላሴ ከሚመጡ እስከ 42 በፈረንጆች በ1942 ማለት ነው። በእኛ 1934 ምናምን አካባቢ ነው የሚሆነው በእኛ እስከዛ ድረስ በጣም በከፍተኛ ደረጃ በጎጃም፣ በጎንደር፣ በሸዋ፣ በወሎ የነበሩ ኃይሎችን እንትን እያደረገ እያሰባሰበ ጣሊያንን በከፍተኛ ደረጃ ሲፋለመው ነበር። በወቅቱ ደግሞ እሱ ከ40 ሺህ እስከ 50 ሺህ የሚደርስ ወታደር ነበረው እና ከፍተኛ ተጋድሎ ያደረገ ነው። አሁን እዚህ ጋር በላይ ዘለቀ የሚገርመው እና እኔ አሁን ሁሌ ስለ በላይ ዘለቀ ታሪክ ሳነብ እንደዚህ የሚገርመኝ ምንድን ነው የመጀመሪያ አሁን መንግስት የለም በወቅቱ በኢትዮጵያ መንግስት የሚባል ነገር የለም። መንግስት አልባ ሆናለች ሀገሪቷ። አርበኛው እዛ አለ፣ እዛ አንድ ቦታ አለ፣ የሆነ በየጫካው በየምኑ እንትን ያለ አርበኛ አለ። ነገር ግን ይሄ ሰውዬ አርበኛ ሆኖ ቀጥሎ ሰዎች ሞቢላይዝ በማድረግ አሁን ጣሊያን ዝም ብለን አይደለም የምናስበው። ታንክ አለው፣ መድፍ አለው፣ አውሮፕላን አለው። በቴክኖሎጂ ምናምን ነገር ስታስቡት ከዓይነ በላይ ነው። ኢትዮጵያ ጥይት ማምረት የምትችል ሀገር አይደለችም፣ ወይ ሽጉጥ ምናምን ነገር መስራት የምትችል ሀገር አይደለችም። ጥይት የሚያገኝበት ሽጉጥ የሚያገኝበት ቦታ የለውም። ሰዎችን የሚያስተባብርበት የኮሚኒኬሽን ሲስተም ወር ዋሬቨር የለውም። እና የዛ አይነት ኢንቴግሪቲ ፈጥሮ ሰዎች ኮሚኒኬት እንዲያደርጉ አድርጎ የሂሮይዝም እንትን አድርጎ በየአካባቢ የነበሩትን ቦታዎች ጣሊያንን በየሄደበት ቦታ እያሳደደ እየመታ ቁምስቅል ሲያሳይ ነበረ ኢትዮጵያዊ ጀግና። ስለዚህ የበላይ ዘለቀ ታሪክ is going to be one of our iconic history. His bravery, his courageous acts,
ሂዝ ኢንቴግሪቲ፣ ሂዝ ፓትሪዮቲዝም፣ ሂዝ ሚሊተሪ ሊደርሺፕ፣ በእነዚህ ሁሉ አስደናቂ ሰው የነበረ ሰው። ስለዚህ ይህንን ሰው ልንዘክረው፣ ይህንን ሰው ሚሞራይዝ ልናደርገው፣ ቀጥሎ የእሱን ተጋድሎች የእሱን ፓትሪዮቲዝም አክቶች በአጠቃላይ ልናስተምርለት ምንድንልለት እነዚህ ተገቢ ናቸው ማለት ተገቢ ናቸው። ቅድም እንደነገርኳቸው አንድ አገር ጀግናዎቿን የማትዘክር አገር ሁና ልትቀጥል አችል ትፈርሳል። ጀግና ማለት ወይ ደግሞ ፓትሪዮት የምንለው ራሱን ሳክሪፋይ አድርጎ ሀገርን አስበልጦ ለሀገር ብዙ መስዋዕትነቶች የሚከፍል ሰው ነው። ያ ሰው ነው እንግዲህ ቴሪቶሪ ሲጠብቅ የነበረው ማለት ነው። ያ ሰው ነው እንግዲህ ዛሬ ያለን ሪሶርስ አለን፣ እንዲህ ነው ይሄ እንዲህ ነው ምናምን ባህላችን ይሄ ነው ምናምን ነገር ብለን የምናወራባቸውን ነገሮች እንድንጠብቅ ያደረገው እነዚህ ጀግና ሰዎች ናቸው። ስለዚህ ሊዘከሩ ይገባቸዋል። ሰው በላይ ዘለቀ እዛ ጋር የሰራቸው ብዙ እንትኖች አሉ እና በእነዚህ እንኮራበታለን፣ እንወደዋለን፣ እናከብረዋለን። ትልቅ ጀግናችን ነው እና እሱ ከፍተኛ ተጋድሎዎች አድርጓል። እነዚህ ተጋድሎዎች ከተደረጉ በኋላ አሁን ምንድነው አንዳንድ ጊዜ ምን አለ መሰላቸው የኢትዮጵያ አምላክ የሚባል ነገር አለ እና እሱ ነገር ብዙ ሰዎች አያምኑበትም፣ ግን ይሰራል። የሚገርማቸው እና አሁን የሚገርመው ነገር ምንድነው እንግሊዝና ፈረንሳይ ኦልሬዲ ጣሊያንን ኢትዮጵያን ውሰጂ ኮሎኒ አርጋት ብለዋል። ከዛ በኋላ ምን ሆነ ሲባል ልክ 1942 ላይ ሁለተኛ ዓለም ጦርነት ሲጀምር ማለት ነው ሙሶሎኒ እንትን አንደኛ ክንፉ ነው የሆነው ማለት ነው። ገብቷቸዋል። የሂትለር አንደኛ የክንፍ ዋና ደጋፊ ሆኖ ነው የተከሰተው እና እዛ ጋር ከተከሰተ በኋላ ላይክ ምንድን ነው የሚሆነው? እንግሊዝና ፈረንሳይ ከጀርመን የሚመጣው እሳት ስለሚበላቸው ጣሊያን ልክ ለጀርመን መተባበሯን ሲያውቁ እንግሊዞች በሱዳን በኩል አድርገው ጣሊያንን ከኢትዮጵያ ለማውጣት ተስማሙ እንጂ ኃይለስላሴ ኔጎሽት ስላደረጉ ሊግ ኦፍ ኔሽን ምናምን ስለሆነ ምናምን አይደለም፣ እንደሱ አይደለም። ስለዚህ ጣሊያን ኦልሬዲ ከእንትን ጋር ጆይን በማድረጓ ነው ከጀርመን ጋር በማድረጓ እንግሊዞች በቃ በሱዳን በኩል ገብተው ኃይለስላሴም አድርገው ምናምን ነገር መጡ። ኃይለስላሴ ሲመጡ በላይ ዘለቀን የማገኙት ባለው ወታደራዊ እንትን በጣም ተደነቁ ምናሉ። መጨረሻ ላይ አዲስ አበባ እሳቸውን አስቀምጧቸው። ከዛ እንግሊዞች ከዛ ተነስተው ደግሞ ወደ ኤርትራ ገቡ። ኤርትራ ከረን ላይ ሄደው 1942 ላይ ግን ጣሊያንን አሸነፉት ማለት ነው። ጣሊያንን ካሸነፉ በኋላ ኤርትራን ማስተዳደር ጀመሩ። ይህ ከሆነ በኋላ ምንድነው የሚሆነው? በላይ ዘለቀን የሆነች አካባቢ ራስ አይነት ነገር አደረጉት ማለት ነው። ከዛ ከበላይ ዘለቀ በላይ ጦርነቱ በነበረ ጊዜ ያልነበረ ሰውዬ እሱን አምጥቶ አስቀመጡና በጦርነቱ ጊዜ በበላይ ዘለቀ ቁጥጥር ስር የነበሩ መሬቶችን እነሱ ቀንሰው ትንሽ አካባቢ ብቻ እንትን እንዲል ማለት ነው አድሚኒስትር እንዲያደርግ አደረጉት ኃይለስላሴ። ከበላይቱ ላይ ደግሞ ሌላ የእሳቸውን ላይክ ፑፔት ልንለው እንችላለን። ልክ እሳቸው የሚፈልጉት ኤኒዌይስ ለዘውድ ስርዓታቸው የሚመቻቸውን ሰው አምጥተው አስቀመጡ። በዚህ በላይ ዘለቀ ደስተኛ አይደለም። ስለዚህ በዛ አኮረፈ። አሁን በዛ በሚያኮርፍበት ጊዜ ኃይለስላሴ ምንድን ነው መሆን ያለባቸው? ሪኔጎሽት ማድረግ ነው ያለባቸው ከበላይ ዘለቀ ጋር። አንደኛ ሂዝ ፓትሪዮት አሜሪካን ሀገር ውስጥ ያሉ ፓትሪዮቶች እንዴት እንደሚንከባከቧቸው የምታውቁት ነገር። ስራ ስትገባ ቬተራና አይደለም ትባላል። የሚሊተሪ ቤተሰብና አይደለም። እንደዚህ አገልግልሃል ወይ? መኪና ሲገዙ ይቀነስላቸዋል፣ ቤት ሲገዙ ይቀነስላቸዋል፣ ለትምህርት ይቀነስላቸዋል፣ የተለያዩ ጥቅማ ጥቅሞች ይደረግላቸዋል። በሄዱበት በጣም ሪስፔክትድ ናቸው።
ኦኬ ተራ ወታደር እኮ ነው። ጀስት ሲምፕል ተራ እዚህ የሆነ ወታደር። እነዚህ በጀነራል ደረጃ ያለ በላይ የኮሎኔል ምናምን የጦር መሪዎች ምናምን አይደሉም። ተራ ተራ እንትኖች ማለት ነው። ምክንያቱም እንደነገርኳቸው ነው የአገር ፒላር ጀግናዎች ካልተከበሩ በአገር አገር አይኖርም። ጀስት ትረስቱ። ለዛ ነው ፌል ያደረገው የኃይለሥላሴ መንግስት ፌል ያደረገው ለዛ ነው። የደርግ መንግስት ፌል ያደረገው ለዛ ነው። የኢህአዴግ መንግስት ፌል ያደረገው ለዛ ነው። ኦኬ የየራሳቸውን ሲስተም የየራሳቸውን ፕሮፓጋንዳ ነው እንጂ አላይን የሚያደርጉት የሀገሪቷን ፋውንዴሽን ስተውታል። የሀገር ፋውንዴሽን ኢዝ the respect and the blood of its heroes። ስለዚህ ሄሮዎች ምንድን መደረግ አለባቸው? ሪስፔክት መደረግ አለባቸው። ኦኬ እና እዛ ጋር እንትን ካሉት በኋላ ከእሳቸው ጋር ተጣላ፣ ሊያስሩት ምናምን ጦር ላኩ። መጨረሻ ላይ ሸፈተ። እሱ ከሸፈተ በኋላ የሞት ፍርድ ተፈረደበት። የሞት ፍርድ ተፈርዶ ተያዘ ማለት ነው። ከያዙት በኋላ ደግሞ ወስደው እንደውም እንትኖች ተጀመሩ። ይሄ ከበላይ ዘለቀ ጋር ነበረ እየተባሉ እነዚህ በጣም ፓትሪዮቶች የነበሩ አርበኞች የነበሩ ሰዎች ሁሉ እነሱን እየጠቆሙ ማስያዝ ጀመረ። ህዝቤው ማለት ነው። ህዝብ ያልታደለ ህዝብ መጨረሻ ላይ ተይዞ ከታሰረ በኋላ ሊያመልጥ ምናምን ነገር ሲሞክር ወስደው ሰቀሉት ማለት ነው። ኦኬ አንደኛው ትልቁ የኃይለሥላሴ መንግስት የሰራው ድክመት ነው። ወደኋላ እናየዋለን። ስለዚህ ከበላይ ዘለቀ ጋር ያለው ግንኙነት እና የበላይ ዘለቀ ሞት ነው ማለት ነው። እንደ በላይ ዘለቀ አይነት ሰዎች እየሞቱ ካሉ አገር እየሞተች ነው ያለችው ማለት ምንም ጥያቄ ነው። እነዛ ሰዎች ሁልጊዜ መረዳት ያለባችሁ ማለት ነው። ሁልጊዜ መረዳት ያለባችሁ አግሪመንት 100% አይመጣም። ሁሌ ፓሬቶ ነው። ፓሬቶ 90/10 ሊሆን ይችላል፣ 80/20 ሊሆን ይችላል፣ 70/30 ምናምን ነገር ሊሆን ይችላል። ሁሌ አግሪመንት ይኖራል፣ ዲስአግሪመንት ይኖራል። ስለዚህ አግሪመንት ሲኖር ኢትስ ኦኬ፣ ዲስአግሪመንት ሲኖር ኔጎሽዬሽን ነው። ቮት ኦኬ፣ ቮት ወደ ህዝብ መውሰድ ነው ጉዳዩ። ህዝብ እንዲወስንበት ማድረግ ኦኬ። ፓርላማ ካለ ፓርላማ እንዲወስንበት ማድረግ፣ ሌሎች ካሉም እነሱ እንዲወሰንባቸው ማድረግ፣ የግሩፕ ዲሲሽን ማለት እንዲወሰድ ማድረግ። ይሁን ዝም ብሎ ዘውዳዊ እንትናቸው እሳቸው ንጉሥ አይነካ ምናምን ስለሆነ በቃ የዘውዳዊ ስርዓቷ እንዳትነካ በሚል ብቻ ነው እንግዲህ ከበላይ ዘለቀ ጋር ጸባቸው ማለት ነው። መጨረሻ ላይ እንግዲህ ጣሊያንን እንደዛ በብዙ አቅጣጫዎች ሲመክት የነበረ በባሩድ ጭስ አገሩን ሲጠብቅ የነበረ ሰውዬ መጨረሻ ላይ ተሰቅሎ ተገኘ ማለት ነው። የበላይ ዘለቀ መሰቀል ልክ እንደ ኢትዮጵያ መሰቀል እያደረጋችሁ ነው ማሰብ ያለባችሁ። ቢኮዝ ላይክ ጀግናዋን የማትዘክር አገሩን ልትቀጥል አችልም። ስለዚህ እነዚህ ትልቅ ስህተቶች ናቸው። ከዛ በኋላ ምንድነው የሆነው? 1943 አሁንም በፈረንጆች ነው የምነግራችሁ፣ ከመጻፌ ላይ ነው የምነግራችሁ ማለት ነው። የቀዳማዊ ወያኔ በኃይለሥላሴ ላይ ያመጻል እና እንትን ያመጸባቸው ነገሮች ምንድነው? አንደኛ ይሄ የሸዋ አድሚኒስትሬሽን እኛን አይወክለንም። ምክንያቱም ኃይለሥላሴ የሚሆነ ሰው ያመጡና እሱን ወስደው ትግራይ ላይ ይሾሙታል፣ ጎጃም ጎንደር ላይ ምናምን ነገር ይሾማሉ። ስለዚህ ቀዳማዊ ወያኔ እሱን አልፈልግም ነው ያለው። ይሄ ከምንድን ነው የሚታየው? ከአድሚኒስትሬሽን ዲሞክራሲ አለ ወይ? እነዚህ የሚሰየሙት ሰዎች ከሸዋ የሚመጡ ሰዎች እዛ ላይ ያሉትን ሰዎች ጥያቄዎች ይመልሳሉ ወይ አይመልሱም ወይ? ኦኬ ነው ዋናው ጥያቄ። ስለዚህ እዛ ጋር የጠየቋቸው ጥያቄዎች አንደኛ ሰልፍ አድሚኒስትሬሽን፣ ይቺ ጥያቄ አሁን ብቅ እያለች ነው ማለት ነው። ሰልፍ አድሚኒስትሬሽን ራስ በራሳችን ማስተዳደር እንፈልጋለን። ኦኬ ነገር ግን ኢትዮጵያውያኖች ነን ነው የሚለው፣ አንደር ኢትዮጵያን ፍላግ። ይህን እንገንጠል ምናምን ነገር የሚል የለም። ቀጥሎ ላይክ አሁን እዚህ ጋር በደንብ አድርገን አናላይዝ የምናደርጋቸው ነገሮች ሌላኛው
ከካልቸራል ፕሮቴክሽን የትግራይ ውስጥ ያለ ካልቸራል ፕሮቴክሽን ሊኖር ይገባዋል የሚልም ሀሳብ ያነሳል ቀዳማዊ ወያኔ። ሶስተኛ ደግሞ ስለ ሰልፍ አይደንቲቲ ፕራይድ እናደርጋለን፣ በማንነታችን ፕራይድ እናደርጋለን ነገር የሚል ነገርም አለው። ቀጥሎ ደግሞ ይሄ ኖሚኔሽን ኢሌክሽን እነዚህ እንደዚህ አይነት ነገሮች በሚደረጉበት ጊዜ ከሸዋ ኢምፔሪያል ኤሊት ውጭ መሆን አለበት ምናምን የሚሉ ናቸው። እና አሁን እነዚህ ጥያቄዎች በደንብ ጠጋ ብለን ልናያቸው ይገባል። አሁን ይሄ ለምሳሌ ሰልፍ አድሚኒስትሬሽን የሚባለው ኮንሰፕት ምንድን ነው? ሰልፍ አድሚኒስትሬሽን የሚባለው ኮንሰፕት ትግራይ ውስጥ የሆነ ፖለቲከኛ ይመጣል። ከዛ በኋላ እነሱ እንትን ያደርጋሉ፣ ኖሚኔት አድርጎኝ ምናምን ነገር ይላሉ። ከዛ ከእነሱ ህዝብ ይመረጣል ማለት መሪዎች ይመረጣሉ ማለት ነው። ስለዚህ ይሄ ምንድን ኤክስክሉድ ያደርጋል? ከሌላ ሪጅን የሚመጡት ፖለቲከኞች ትግራይ ውስጥ መጥተው እንዲወዳደሩ አይፈቅድም ማለት ነው፣ አይፈቅድም። ስለዚህ ሰልፍ አድሚኒስትሬሽን የሚባለው ጥያቄ በዛ ጊዜ የተጠየቀው ሞር ኮንቮሌትድ ነው፣ ኮንቮሌትድ እና ኢዚ ደግሞ እንትን ለማድረግ ኢምፕሊመንት ለማድረግ የሚቻል አይደለም። ምክንያቱም አንደር ኢትዮጵያን ፍላግ ብለዋላ። ያ ማለት ምን ማለት ነው? ኢትዮጵያኒዝም የሚያቀነቅኑ ሰዎች ከጎጃም ከኦሮሚያ ከምናምን መጥተው ትግራይ ውስጥ እንወዳደር ሊሉ ይችላሉ። በዚህ ጊዜ ቀዳማዊ ወያኔ ኖ ሊላቸው አይችልም። ምክንያቱም አንደር ኢትዮጵያን ፍላግ ብለዋላ። ስለዚህ ራስ በራሱ ምን ያደርጋል ማለት ነው? ይማታል ማለት ይማታል። አሁን የቀዳማዊ ወያኔ ጥያቄ መሆን ያለበት ሰልፍ አድሚኒስትሬሽን ሳይሆን ምንድን ነው መሆን ያለበት? ኢት ኢዝ ዲሞክራቲክ ኢሌክሽን ነው መሆን ያለበት። ዲሞክራቲክ ኢሌክሽን ከሆነ የቀዳማዊ ወያኔ አባላቶች ዋሬቨር ሌሎችም ሰዎች ናሽናሊስት ምነን የሚሉ ኢትዮጵያ ምነን የሚሉ ዋሬቨር እነዚህ ተሰብስበው ትግራይ ላይ ምረጡን ይላሉ ማለት ነው። ከዛ በኋላ መርጠው የትግራይ ሰው ቀዳማዊ ወያኔን ከመረጠው ቀዳማዊ ወያኔ ስልጣኑን ይዛል፣ ስራውን ይሰራል ማለት። ሌላ አካል ደግሞ ከተመረጠ ያ ስልጣኑን ይረከባል፣ ስራውን ይሰራል። ስለዚህ ጥያቄውን የሚመልሰው ሰልፍ አድሚኒስትሬሽን ሳይሆን ቢንግ ዴሞክራቲክ ኢሌክሽን ነው ማለት ነው። ቴርፎር ኃይለሥላሴ መከልከላቸው አግባብነት የለውም። እነዛኞቹ ደግሞ ሰልፍ አድሚኒስትሬሽን ያሉበት መንገድ በጣም እርስ በራሱ ከሚጣረስ እንትን ጋር የመጣ ነው ማለት ነው። ስለዚህ እዛ ጋር ይሄ በራሳችን ቋንቋ እንናገር ፕራይድ እናደርጋለን ምናምን እሱ እሺ ነው ማለት ያለብን። that's fine, it's okay, it doesn't matter። ሰው በራሴ ቋንቋ ልናገር ካለ ኦኬ ምንም ችግር የለው ይናገር። መፍቀድ ነው ያለባቸው ኃይለሥላሴ። እነዚህ አይነት ነገሮች አልፈቀዱም። አሁን በትግራይ ውስጥ የነበሩ የሰርቪስ ሴክተር ፍርድ ቤቶች ምናምን ነገር ሲወሰዱ በምንድን ነው ራን የሚሆኑት ስትል በአማርኛ ነው። ህዝቦች ደግሞ የሚናገረው በምንድን ነው ስትል በትግርኛ ነው። ኤፊሽንትሊ ኮሚኒኬት ያደርጋሉ አያደርጉም። ስለዚህ ምን መደረግ አለበት? እዛው ሰዎቹ በሚያውቁት ቋንቋ ሰርቪስ ሴክተሩ ላይ ምን የገቨርንመንት ፕሮሰሶች በአጠቃላይ እነዚህ ቀበሌ ፍርድ ቤት ምናምን ትላቸው ነገሮች በራሳቸው ቋንቋ ሊሆን ይገባዋል። አለበለዚያ የኮሚኒኬሽን ሲስተሙ ምን አይሆንም፣ ኤፊሽንት ነው። ሶታስ አሁን እዚህ አሜሪካን ሀገር ውስጥ ስትመጣ እንግሊዝኛ ቋንቋ አለ፣ አንደኛ ቋንቋ ነው የሀገር ቋንቋ፣ ሁለተኛ ስፓኒሽ ነው። ለምሳሌ ባቡር ውስጥ ስትገባ የሚያወራ አለ ወይ በስልክ ሲደወል የሚያወራ አለ። መጀመሪያ እንግሊዝኛ ከሆነ አንድን ተጫን፣ ስፓኒሽ ከሆነ ሁለትን ተጫን ይላል። ኦኬ ያ ማለት ምን ማለት ነው? ያንን ቋንቋ አክኖሌጅ ማድረግ ነው። እዚህ ወደ ዋሽንግተን፣ ቨርጂኒያ፣ ሜሪላንድ ደግሞ ስትመጣ አይደለም ስፓኒሽኛ ራሱ አማርኛ፣ አረብኛ፣ ሶማሌ ሌላም ቋንቋ ኦፊሻል ቋንቋ ነው ይሰራል። ስለዚህ እነዚህን ነገሮች መፍቀድ ነው። ምንም አገሪቷ ውስጥ የሚፈጥረው ችግር የለም። ኃይለሥላሴ ግን አይፈቅዱም። ከዛ በኋላ ያ ካልሆነ የፖለቲካል ሲስተሙ እነዚህ ጥያቄዎች ምናምን ነገር መመለስ ያቅታቸው ማለት ነው። የዛን ጊዜ ምን አደረጉ? ትግራይ ላይ ወስደው የእንግሊዝ እንትኖች ነበሩ፣ አውሮፕላኖች ነበሩ፣ በእነሱ መቱ ማለት ነው። እዛ ላይ ህዝብም ተመቷል፣ የቀዳማዊ ወያኔ አባላቶችም ተመተዋል። በዛ አመከኑ ማለት ነው። የዛን ጊዜ በቦምብ መተው ያንን የቀዳማዊ ወያኔን ጥያቄዎች አመከኑት እንጂ ለጊዜው ከህዝብ ጭንቅላት ውስጥ ግን አልመከንም።
አልመክንም። ከህዝብ ጭንቅላት የሚመክነው በምንድን ነበረ? ቀዳማዊ ወያኔ ለምሳሌ ሰልፍ አድሚኒስትሬሽን ሲል ኖ ዲስ ኢዝ ቱ ኮምፕሌክስ ቱ ኢምፕሊመንት ኦኬ ቢኮዝ አገራዊ ድርጅቶች አሉ። ይህ በአንድ ኢትዮጵያ ምናምን ነገር እንትን የሚሉ እነሱ ትግራይ ላይ መጥተው ሊወዳደሩ ይችላሉ። ምን ሊያደርጉ ይችላሉ? እነሱን ልታስተናግዱ ይገባል። እናንተም ደግሞ የምትጠይቁት ጥያቄ ለምሳሌ በቋንቋችን እንጠቀም፣ ቋንቋችንን በሲስተም ውስጥ እንክተተው ምናምን ነገር የምትሉት ደግሞ እሱ ትክክል ነው። እሱን እኔ ማስተካከል አለብን። እሱ ማስተካከል እናንተ ደግሞ ሰልፍ አድሚኒስትሬሽን የምትሉትን ተውትና ወደ ዲሞክራሲያዊ ኢሌክሽን እንሂድ ከተባለ ሶልቭ ነበር ጥያቄ ሶልቭ ነው። ስለዚህ የኃይለ ሥላሴ እቺ ኢምፔሪያል ክራውን እሷ መነካት ስለሌለባት ይህንን ጥያቄ ነው አሉ። ህዝቡ አመፃ። መጨረሻ ላይ ሶሉሽኑ በምን ሆነ ማለት ነው? በቦምብ ሂደው ተማቱ። አሁን እዛ ጋር አንድ ሬድ ስፖት ጠብ እያለ ነው ያለው ማለት ነው። ይቺ አሁን የብሔር ፖለቲካ እንዴት አድርጋ ኢግናይት እንዳደረገች እዛ ጋር መመልከት ነው ያለው። ከዛ ሌላኛው ደግሞ ምንድነው? ባሌ ውስጥ ነው። ባሌ ውስጥ ረብሻ ተነስቶ ነበረ። ይህንንም ረብሻ በኃይለ ሥላሴ በምንድን ነው ያስቆሙት ማለት ነው? በኃይል ነው ያቆሙት። ሌላኛው ጎጃም አሁን እንግዲህ ይሄ እስፔሻሊ ለትግራይ ልጆች በጣም ጠቃሚ ነው። አሁን ኃይለ ሥላሴ የበደሉት ወይ ኦሮሞ ወይ ምናምን ብቻ አይደለም፣ ጎጃምም አለበት። ይኸው አለ። ጎጃም ውስጥ የነበረ በጣም ከፍተኛ ታክስ ተጫነባቸው። ይሄ ታክስ ለምንድን ይጫንብናል ብለው ሲጠይቁ እዛ ላይ የኃይል እርምጃ ነው የወሰዱት ኃይለ ሥላሴ ማለት ነው። ኃይለ ሥላሴ በጣም ብዙ እልቂት ፈጽመዋል። ባሌ ላይ አሁን እንደነገርኳቸው እዛ ላይ እልቂት ፈጽመዋል። ሶማሌ ስፔሻሊ ኦጋዴን እና ነገር አካባቢ ታክስ ክፈሉ አትከፍሉም፣ በዛም ግጭቶች ተፈጥረው እዛም የኃይል እንትኖች ወስደዋል። ቀጥሎ ደግሞ በተለያዩ በኦሮሚያ ሪጅኖችም ወስደዋል። ባህር ላይም ወስደዋል። አሁን እነዚህ ነገሮች ከፍተኛ የሪቮልት ጥያቄ መምጣት ጀምረዋል ማለት ነው። አሁን እዚህ ጋር የምንመለከተው ነገር የመጀመሪያ የኃይለ ሥላሴ መንግስት የአማራ መንግስት ነው ወይ? መልሱ አይደለም። በኃይለ ሥላሴ መንግስት ኃይለ ሥላሴ አማራ ሊሆኑ ይችላሉ፣ አማርኛ ተናጋሪም ሊሆኑ ይችላሉ፣ የሸዋ ኢሊትም ሊሆኑ ይችላሉ። ዳትስ ኦኬ። ነገር ግን የአማራ መንግስት ናቸው ወይ? የአማራ መንግስት ናቸው ስንል በአማራ የሚደገፉ በአማራ የተመረጡ አማራዎች ወታደር ውስጥም ኢንፍሉዌንስ ያላቸው መንግስት ውስጥም ኢንፍሉዌንስ ያላቸው እንዲህ ከሆነ ነው አይደል? ይሄ ነው የአማራ መንግስት የምንለው። ነገር ግን ትክክለኛ ገጽታው የኃይለ ሥላሴ መንግስት ሶሎሞኒክ ዳይናስቲ መንግስት ነው፣ የሮያል ፋሚሊ መንግስት ነው። ኦኬ የነበረው ሮያል ፋሚሊ የንጉስ ዘሮች የሚባሉ አሉ። እነዚህ ንጉስ ዘሮች ናቸው ስልጣን ውስጥ ያለው ማለት ነው። ስለዚህ ስልጣን ውስጥ አፖይንት የሚያደርገው ማን ነው? ህዝብ ነው አይደለም። ኃይለ ሥላሴ ናቸው ራሳቸው አፖይንት የሚያደርጉት። አንተ የጎጃም ገዢና፣ አንተ የትግራይ ገዢና፣ አንተ የሸዋ ገዢና፣ አንተ የዚኛው ገዢና፣ አንተ የዚህ ምናምን ነገር እያሉ የሚሰይሙት ኃይለ ሥላሴ ነው። ህዝቡ እዛ ውስጥ ነበረ ወይ? አልነበርም። የለም። የአማራ ህዝብ ልክ እንደሌላው ህዝብ ጭሰኛ ነው። ከ80% ከ90% በላይ የሚሆነው ህዝብ ማለት ነው ተጨቋኝ ነው። አብሮ ተጨቋኝ ነው። ጎጃምን እንደ ኤግዛምፕል አድርገን መውሰድ እንችላለን። ኦር ደግሞ ኢቨን በሸዋ አካባቢ የነበሩትም ከ80% በላይ የሚሆኑት የአማራ ህዝብ እዛ የኢምፔሪያል እንትን ውስጥ ወይ ደግሞ የመንግስት አድሚኒስትሬሽን ውስጥ አልነበሩም። ስለዚህ የኃይለ ሥላሴ መንግስት የአማራ መንግስት ነው የሚባለው ነገር ፖለቲካል ኮንተንት ነው እንጂ ያለው ሪያሊስቲክ ኮንተንት የለውም። ምክንያቱም የአማራ ህዝብ በገበሬ ሆኖ ሲያገለግል ከዛ በኋላ ወታደር ሁንና ተዋጋ ይባላል። ጦርነት ሲመጣ ፊት ለፊቱ ነው የሚዋጋ። ለመንግስት ታክስ የሚከፍል የሚያመርተውን ምርት ደግሞ 75% ለመንግስት የሚሰጥ ያለችውን 25% ለራሱ እንትን የሚያደርግ ጭሰኛ ነው የነበረው አብዛኛው። ስለዚህ መሪዎቹ የነበሩት ፊውዳሎች ናቸው። እነዚህ አብዛኞቹ ፊውዳሎች ደግሞ ሮያል ፋሚሊ ውስጥ የነበሩ ናቸው። ወታደሩን የሚመሩት፣ መንግስቱን የሚመሩት፣ ዋሬቨር የሚመሩት እነሱ ናቸው።
ስለዚህ የነበረው የሶሎሞኒክ ዳይናስቲ መንግስት፣ የሮያል ፋሚሊ መንግስት፣ የንጉሳውያን ቤተሰብ መንግስት ነው እንጂ የአማራ መንግስት የሚባል ነገር የለው የለው። ስለዚህ ይሄ በኤርትራ በኩል ሲቀነቀን የነበረው፣ በትግራይ በኩል ሲቀነቀን የነበረው፣ በኦሮሚያ በኩል ሲቀነቀን የነበረው፣ በሌላም በኩል አጠቃላይ ሲቀነቀን የነበረው ዶክትሪን ፎልስ ነው። ነገር ግን እዛ ጋር የአማራ ህዝብ ከሌላው ህዝብ ያገኘው አድቫንቴጅ ምንድን ነው ከተባለ የመንግስት ቋንቋ አማርኛ ስለነበረ ያንን አማርኛ ቋንቋ አብረው ይጠቀሙበት ነበር። በቃ እንደሌላው አሁን ለምሳሌ ትግራይ ላይ ሰው የትግራይ ትግርኛ መናገር እየፈለገ በአማርኛ ነው አድሚኒስትሬሽን ውስጥ የነበረው። ይሄ ግን በአማራ ክልል አልነበረም። ለምን? እነሱም አማርኛ ይናገራሉ፣ መንግስትም አማርኛ ይናገራል። ይሄ ነው የነበራቸው አድቫንቴጅ። ሌላ አንዳንድ እነዚህ ባህላቶች ማክበር ስፔሻሊ ከኦርቶዶክስ ቤተክርስቲያን ጋር በተያያዙ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ይሄ ደግሞ ዛትማች ከፖለቲካል መንግስት ጋር አታችመንት ኑሮት በዛ የአማራ ህዝብ ተጠቀመ የሚባለው ነገር ውሸት ነው፣ ውሸት ነው። ስለዚህ ፖለቲከኞች ለፖለቲካ ዓላማ ወስደውት ሊሆን ይችላል። ነገር ግን ሪያሊቲው ይሄ ነው። ቀጥሎ ደግሞ እንሺ እንበለው እንደው የአማራ ህዝብ ተጠቅሟል እንደው አው በኃይለስላሴ መንግስት እንደው የአማራ ህዝብ ተጠቅሟል ካልነው ይሄ የኃይለስላሴ መንግስት የነበረው እቴዝ የሸዋ አማራ ነው እንጂ ጎንደርን አይወክልም፣ ጎጃምን አይወክልም፣ ሰሜን ወሎን አይወክልም። ጥቂት እንደው ወደ ደቡብ ወሎ ምናምን ነገር አካባቢ ያሉ ሮያል ፋሚሊ ቤተሰቦች ምናምን እነሱ ናቸው የነበሩበት። ስለዚህ በወል አጠቃላይ አማርኛ የሚናገረን ህዝብ ከዛ ስርዓት ጋር እያያያዙ ፖለቲካ መስራት እሱ አንዱ ትልቁ ፌለር ነበር ማለት ነው። ስለዚህ በዚህ ቪዲዮ የመጀመሪያውን ክፍል እንግዲህ በዚሁ ጨርሳለሁ። ከዛ የሚቀጥለው ምንድነው የአዲስ አበባ ዩኒቨርሲቲ ከተቋቋመ በኋላ እነዚህ ተማሪዎች አንዳንድ የውጭ ትምህርት ምናምን ነገር መማር ከጀመሩ በኋላ ምን ተፈጠረ የሚለውን ነገር ደግሞ እንመለከተዋለን ማለት ነው። አሁን ያለንበትን የፖለቲካ ኮሸት በደንብ አድርጎ ሊያስረዳን ስለሚችል እሱን እያየን እንመጣለን። ለዛሬ እንግዲህ ይሄንን ያዘጋጀሁትን ጨርሻለሁ። ዮሐንስ ነኝ። አመሰግናለሁ። ጥያቄ ካላችሁ ሰጀሽን ኦር ኮሜንት ዋሬቨር ኢንቦክስ አድርጉ። በዛ ውስጥ ዲስከስ እናደርግባቸዋለን። እኔ ማቃቸው ከሆነ መልሳለሁ፣ ማላቃቸው ከሆነ ሪሰርች አደርጋለሁ። እሱም ከከበደኝ ደግሞ ሰብጀክት ማተር ኤክስፐርቶችን እየጠየቅን የምንማማርበትና በታሪካችን ውስጥ የነበሩ ቁስሎችን በአጠቃላይ በደንብ ገምግመን አይተን ነገ ለሚመጣው ጀኔሬሽን የተሻለች ሀገር የምንመሰረትበትን ፕላትፎርም እንድንፈጥር ነው እኔም የምደክመው። ይህንን ድካሜን አክኖሌጅ ታደርጋላችሁ ብዬ አስባለሁ። እኔም ደግሞ አገሬ ውስጥ እየተፈጠረ ያሉ እነዚህ ኮንፍሊክቶች በአጠቃላይ ቀርተው የሰላም አየር የሚተነፈስበት የእድገት የሚመጣበት ሴናሪዮ እንዲፈጠር አብረን እንስራ እላለሁ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።